እንግሊዘኛ ላይ እንዲህ የሚሉ ቃላቶች አሉ። ጉዲ ጉዲ፣ ውሺ ዋሺ፣ ምንቦ ጅምቦ ራይት something like this። ትርጉማቸው ደግሞ እንዴት ደስ ይላል መሰላችሁ። ዛሬ ስለነሱ ነው የምነግራችሁ። ደብል ወርድስ ይባላሉ። ራይም ያደርጋሉ፣ ቤት ይመታሉ። ከዛ ደግሞ ቃላት በመደጋገም ሊሆን ይችላል። ደግሞ እየተደባለቁ እየመጡ አሪፍ ነገር የሚሰጡ ናቸው። ቀድሞ ወዳልኳችሁ ልመለስ። ጉዲ ጉዲ he's a goody goody person ማለት ከልክ ያለፈ ጥሩ ማለት ነው። ወይ ደግሞ ከልክ ያለፈ ጥሩነት ግን የሆነ ጥቅም ለማግኘት በጥሩ አይደለም ተጠቀም። he's a goody goody person ካላችሁ የሚያደርገው ነገር ሁሉ ለሱ የሆነ ቤኔፊት እንዲያስገኝለት ወይ ደግሞ የሆነ ነገር ፈልጎ ነው ስትሉ የምትጠቀሙት ነው goody goody person። ቀጥሎ ደግሞ wishy washy ችን I think ታቋታላችሁ መሰለኝ። wishy washy ማለት a person who is like indecisive ማለት ወላዋይ ማለት ነው። መወሰን ላይ በጣም የሚቸገር ሰው፣ ደካማ የሆነ ሰው wishy washy ይባላል። ተጠቀሙት። he's a wishy washy person. I don't like her, she's wishy washy ካላችሁ ወላዋይ ነች እያላችሁ ነው። ምንቦ ጅምቦ ቶክ ይባላል። ይሄ ጉንጭ አልፋ እንቶ ፈንቶ ምናምን ብላችሁ ታውቃላችሁ። it's a mumbo jumbo talk, right? So I don't like, always we sit down and it's all a mumbo jumbo ትላላችሁ። ምንም ፋይዳ የሌለው ጉንጭ አልፋ የሆነ ወሬ ማለት ነው። ጥቅም የሌለው ነንሴንስ ስትሉ የምትጠቀሙት ነው። አራተኛው ላይ ልምጣላችሁ። ሃከስ ፓከስ። ይሄ ላይክ አዳዲ ማጂክ ምናምን ሲያሳያችሁ ምናምን ደባል ሻንተራራራ በራራራ ምናምን የሚሏችሁ ወሬ አይነት is a ሃከስ ፓከስ ይባላል። ኦልራይት this is like to trick you እናንተን ትሪክ ለማድረግ የሚጠቀሙበት ነው። ኦኬ ሃከስ ፓከስ ይባላል። ሌላኛው look at those lovey-dovey people ትላላችሁ። lovey-dovey is like a kind of people በጣም affectionate የሆኑ ይሄ ሲሄዱ እጅ ለእጅ ተያይዘው በፐብሊክ ቦታ ላይ መተቃቀፍ መሳሳም ምናምን የሚያበዙ ልጆች ወይም ደግሞ ጥንዶችን you call them lovey-dovey ትሏቸዋላችሁ። ኦኬ lovey-dovey people። ሌላኛው በጣም የምናውቀውን flip flop ሲባል ተቃላችኋል። flip flop ነጠላ ጫማ ማለት ነው። ኦኬ ነጠላ ጫማ ወይም ደግሞ like why do you just flip flop ካላችሁ why do you change your mind ነው። ለምንድን ነው አስሬ ሐሳብን የምትቀያየረው የምትለዋውጠው ውሳኔን የምትለውጠው ያላችሁ ነው። flip flop ግን ሰንደል ጫማዎችን ወይም ደግሞ ነጠላ ጫማዎችንም እንገልጽበታለን። ፒንግ ፖንግ ሲባል ሰምታችኋል። ፒንግ ፖንግ alright ፒንግ ፖንግ is a kind of word that you use ቴብል ቴኒስን የምትጠቀሙበት ነው። ኦኬ የቴብል ቴኒስ ሌላኛው ስሙ ፒንግ ፖንግ ነው። እሱም ማለት ትችላላችሁ። ሌላ ምናልባት ዘንፈን ላይ ወይ ደግሞ የህፃናት መዝሙር ላይ ከሰማችሁ it's a bitsy spider na it's a bitsy ወይ ደግሞ ዊኒ or teeny weeny የሚባል ቃል አለ። teeny weeny ወይም ደግሞ it's a bitsy በጣም ስሞል ሚጢጢ ማለት ነው። ትንሽዬ ነገር የምትገልጹበት ነው it's a bitsy right። ሌላኛው ቃላቶችን በመደጋገም የምንሰራቸው ደግሞ አሉ። ለምሳሌ so all right how is life how